በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። እንዴት ናችሁ? ውድ የገብርኤል ሚዲያ ቤተሰቦች በያላችሁበት ሀገር የእግዚአብሔር ሰላም ከእናንተ ጋር እንዲሆን ምኞቴ ነው። እንግዲህ እህታችን መዓዛ በሰማዕቷ በቅድስት አርሴማ የተደረገላትን ተአምር ከዚህ በፊት ነግራን ነበርና ከዛ በኋላ ወደ በርሜል ቅዱስ ጊዮርጊስ ተጉዛ እዛም ብዙ ነገር ተደርጎላታል። ምስክርነቱ የሚቀጥል ነው የሚሆነው። እስከ ፕሮግራሙ ቆይታ አብራችሁን እንድትሆኑ በአክብሮት ጋብዛችኋለሁ። እህቴ መዓዛ ከዚህ በፊት በስሪንቃ ቅድስት አርሴማ የተደረገልሽን ነገር ነግረሽን እግዚአብሔርን አብረን አመስግነናል። ከዛ በኋላ ደግሞ ወደ በርሜል ቅዱስ ጊዮርጊስ ተጉዘሻል። የመጀመሪያሽ ጉዞ አይደለም፣ ብዙ ጊዜ ሄደሻል። ለምን ሄድሽ? እንዴት ሄድሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ ሕዝበ ክርስቲያን በሙሉ በያላችሁበት እግዚአብሔር ሰላምና ጸጋ ይብዛላችሁ አሜን። የሄድኩትኝ ያው መጀመሪያ ሰማዕቱ ቅድስት አርሴማ ወደዛ ላከችኝ። እዛ ከሄድኩኝ በኋላ ብዙ ነገሮችን ያው በሌላ ሚዲያ ሰጥቻለሁና ቅዱስ ጊዮርጊስም ለኔ ብዙ ነገሮችን አድርጎልኛል። ምክንያቱም መንፈሱም የታሰረው እዛ ነው። ያው ብዙ ነገር ታውቂያለሽ አንቺም ስለነበርሽና ላመሰግነው። ምክንያቱም የሆነ ነገር ስንፈልግ ብቻ አይደለም መሄድ ያለብን እግዚአብሔር ጋርና ምስጋና ከኛ ምንም ሀብት ንብረት ገንዘብ አይፈልግም። እግዚአብሔር ምስጋና ብቻ ነው። ሰማዕቱ ደግሞ ባመሰግነው ምንም ያንስበታል እንጂ አይበዛበትም። በእኔ በኃጢአተኛው አንደበት ላመሰግነው ነው የሄድኩትኝ። በዛ አጋጣሚ ከሄድኩኝ በኋላ ግን ብዙ ያልጠበቅኳቸው ነገሮች ነው ያየሁትኝ። ያው በፊት ሲኦልን ምናምን ያልነበረ ያንን ስለማይ 3 ቀን ነው ደጅ የጠናሁት። ብሩክቲ አልገባም ብዬ አዎ በእውነት አልገባም ብዬ ፍርሃት ያለው ፍርሃት። ምክንያቱም እንዴት እንደነበረ ታውቂዋለሽ። ያየ ነው የሚያውቀው የጊዮርጊስ ነው። ግማሽ ሰው ውሸት ነው ሊል ይችላል፣ ግን ሁሉም ሄዶ ይየው ነው የምለው። የዓለም ሕዝብ ሁሉ ሄደ። የሰማዕቱ ይለያል በጣምና 3 ቀን እያለቀስኩኝ ቅዱስ ጊዮርጊስ አደራህን እንዳታሳየኝ፣ መግባት ፈልጋለሁ ግን ገብቼ የሚፈጠረውን ነገር ነው እንትን ያልኩትኝና 3 ቀን ደጅ ጠናሁኝና በ3ኛው ቀን አጋጣሚ ቅዱስ ገብርኤል ሆነ ለተቀኑ የዛን ቀን ገባሁ። ስገባ ያው መታሰር አይቀርም። በፍርሃት በመንቀጥቀጥ ገባን። እዛ ከገባን በኋላ ታስሬ በቃ እስከሚሰውረኝ ድረስ እንደው ቅዱስ ገብርኤል በእናትህ ምናምን ነበር የምለው። እናት አለው ቅዱስ ገብርኤል እና የፍራቴን ነው የምልሽ የጭንቅና እዛ ውስጥ እኔ አንዳንዴ ከዛ ስንወጣ እንረሳዋለን ብርክትዬ። ከዛ ከወጣኝ በኋላ ተመልሰን ወደ ኃጢአት ነው የምንገባው። ግን ምን አለ ሁሌ እዛ ጋር እንደዛ እንደምንፈራው እግዚአብሔርን ስንወጣ በፈራው ትላለውና እንደው በእናትህ ቅዱስ ገብርኤል አድርሃን ምናምን እያልኩኝ ነበርና ለራሴ ራስ ከወጣሁ በኋላ ነው ቅዱስ ገብርኤል እናት አለ በእናትህ የምለው አልኩኝ። ግን እግዚአብሔር የተመሰገነ በጣም ሙሉ ለሙሉ ማለት ይቻላል ራሴን ነው የሰወረኝ። ሲሰውረኝ እንደበፊቱ አላስጨነቀኝም። በዚህ አጋጣሚ ሰማዕቱ ክብር ይግባው በእውነት ከምልሽ በላይ እግዚአብሔር ሁሉም እንደየደረጃቸው ምስጋና ይድረሳቸውና አላስጨነቀኝም። እንደዛ ያ ጭንቀት የለም ብሩክቴ፣ እመቤቴን ነው የምነግርሽ። ግን አለማመናችን ነው እንጂ በራሴ ነው በፊትም ሲኦል ማየት ፈልጋለሁ ብዬ ነው ያ ነገር የተፈጸመው ይመስለኛልና አላስጨነቀኝም። እንዴት እንደሄድኩኝ አላውቅም። ግን በጣም ሙሉ ለሙሉ ራሴን ተሰውሮ ነበርና ብቻ የሆነ መንፈስ ሲጠራ ሰይፍ ይዞ ቅዱስ ገብርኤል ሰይፉን ነው የማየው። ገብርኤልን አላየም፣ ግን ሰይፉን ይዞ ሲቆርጠው ሁሉ ነው የማየው። ሲቆርጠው ያሳየኛል። ለዛ መጨረሻ አካባቢ ያ መተቱ ምንም ሲጮህ ነበር። ሁሉም በቃ ያልጠበቅኳቸው ብዙ ሚስጥር የወጣበት ነው የዛን ቀን። በነገራችን ላይ ቅዱስ ገብርኤል በጣም ብዙ ሚስጥራት እዚህ ሚዲያ ላይ መናገር የማልፈልጋቸው በጣም ብዙ ሚስጥር የወጣበት ቀን ነውና በጣም ያዘንኩበት ደስ ያለኝም ለምን የተደሰትኩበት ነገር ብታይ ሰይፉን እያየው በሰይፉ ሲቆራረጣቸው አሳይቶኛል ብዙ ነገሮችን። ያዘንኩበት ደግሞ አባቴ በሰው እጅ እንደሞተ ሲያሳየኝ አዘንኩኝ በጣም እና ሰው ሁሉ ተፈቶ አልቆ እኔ መጨረሻ ላይ ቀይጄ እዛው ጸበሉ ላይ እየተንከባለልኩ እያልኩኝ ነበረ። በቃ አባቴ ዛሬ ላልቅስልህ በቃ በጣም ነው ያዘንኩት ማመን እስከሚያቅተኝ ድረስ ብሩክት የእውነት እምልሽ በቃ የሰው ልጅ ክፋት ምን ያህል እንደሆነ ያየውበት ያለ እድሜሽ በሰው እጅ የምትቀሰፊበትና
ከባድ ነው። ብቻ ግን እግዚአብሔር ይመስገን እኔ ለነዛም ሰዎች ልቦና ይስጣቸው። ከዛ ውጪ ወደ ራሳቸው ይመልሳቸው። ምንም አፈር ሆነሽ አንቺ ወይም ምስጥ ሆነሽ አትበይም። ያንን ሰው ግን ለሀብት ብቻ ይከብዳል። ብቻ እኔ ምንም የምለው ነገር የለኝም። እግዚአብሔር ልቦና ይስጣቸው፣ እሱንም ነፍሱን ይማረው። የዛን ቀን ያንን ያየሁበትና አዝኜ የወጣሁበት ቀን ነው። ይሁን እግዚአብሔር የተመሰገነ ይሁን። የዛን ቀን ይሄንን አየሁኝ። ሲሰውረኝ እንደ በፊቱ አያስጨንቀኝም። ስመለስም በቃ ተመልሼ ራሴን ነው የማየው። ነገሮች የተስተካከሉበት ሁሉ ነገር ምልሽ የወደፊትሽን ምን እንደሆነ የምታይበት በጣም ብዙ ነገሮች ናቸውና እግዚአብሔር የተመሰገነ ይሁን። መንገድስ እንዴት ነበር? ምክንያቱም ጉዞ በቆመበት ሰዓት ነው እንጂ በግል ሄድኩ። ያስፈራል። በግል መሄድም በጣም ያስፈራ ነገር ነበር። ደግሞ በጣም በዚህ አጋጣሚ እግዚአብሔር እንደው ማደንቀው ማለት ስራውን በጣም የምደነቅበት ስሪንቃም ስትሄጂ ትምስተጂ በጣም ከባድ ረብሻ ባለበት ሰዓት ነውና እምነትሽ ምን ያህል እንደሚጠብቅሽ ማለት ሁላችንም ደካማ ነን፣ ግን በጣም እግዚአብሔርን ያመሰገንኩበት አጋጣሚ ነውና ድፍረቱን ማለት ከየት አመጣሽ? እንደዚህ ጦርነት ነው እየተዋልሽ ደግ ብለሽ የምትሄጂው ራሱ እንዴት ነበር? ምንሽ እግዚአብሔር ሲፈቅድ እኮ ነው ብሩክቲ ሁሉ ነገር እና ግን ምንድነው በሰዓት ማከልም እግዚአብሔር ያሳልፋል። ለዛ እኔ አሁን ህልም አይቼ ነው ግን የተነሳሁትኝ። ግማሹ ጦርነት ነው ምናምን ሰው ሲያስፈራራሽ ምን ነው ለሰው መናገር አልፈልግም፣ ዝም ብዬ ነው ውልቅ እምለው። ምክንያቱም አንዱ በዛ ሰውም ላይ መንፈስ ያድርና እንዳትሄጂ ያደርግሻል። ያንን ስለማቅ ምን አደረኩኝ? በህልም ያየሁኝ ህልም አየሁ። ምን አየሁ? ትልቅ ዝንጀሮ ጅብ በጣም ትልቅ በቃ ምን ብዬ ሲኖትራክ የሚያክል ልበልሽ፣ በቃ እሱን የሚያክል ጅብ መንገድ ላይ ቆሞ ሲመጣ መንገዱ ዘግቶብን እና ወንድ ነው እና ከኋላው ሴት አለች። ያ ወንዱ በቀኝ እግሩ እንዲህ ነካ ነው የሚያደርገው። በቀኝ እግሩ ግፍት ነገር ሲያደርገው ተንከባሎ ገደል ሲገባ አሳየኝ በህልሜ። ያው ሰማዕቱ ቅዱስ ጊዮርጊስ ነው ብዬ ነው የማስበው፣ ወንድ ስለሆነ ከኋላው ሴት አለችና ምንም እንከን አልገጠመንም። ፌዴራሎቹ ሲያገኘን የእውነት ነው የምንልሽ፣ ፌዴራል ሲያገኘን እንደዚህ ነው የምንሄደው። ቤተክርስቲያን ልትሄዱ ነው? እሺ ሄዱ፣ ጸልዩልን ለኛም ብለው። ሌላ እነዚህ ፋኖቹም ሲያገኙን እንደዛው ምንም ያሉን ነገር የለምና ይሄ የሰማዕቱ ስራ ነው። መንገዱ ጥሩ ነው ጥሩም አይደለም። ገብቶሻል? የሆነ ሳምንት ምናምን ጦርነቱ ከቆመ ሳምንት ሆኖት ነው ስንሄድ የነበረው። አሁን አርሴማ እዛም ወደ ጊዮርጊስ ስትሄጂ በተለይ በዚህ ከደሴ ወልዲያ ድሬ ከወልዲያ ወደ ባህር ዳር ከባህር ዳር ወደ ደሴ 3 ቀን ነው የፈጀብኝ ነው 4 ቀን እንደዛ አካባቢ። ለምን ወልዲያ አደርኩኝ፣ ከወልዲያ ባህር ዳር ሄድኩኝ፣ ከባህር ዳር እንደገና ደግሞ ደለጎ አደርሽ፣ ከደለጎ እንደገና በርሜል የፈጀውን ቀን ጉዞውን አስቢው። እና ግን በጣም ያስፈራ የነበረው ከወልዲያ ወደ ባህር ዳር ያለው የሆነ ሽፍታዎች አሉ ምናምን ተብሎ እዛ ጋር በጣም ጭንቅ ነበረ። እግዚአብሔር የተመሰገነ ይሁን። ያው በዚህ ሰዓት እየተነጋገሩ ሹፌሮቹ አለፍን። ይከብዳል በዚህ በኩል። ስንመለስ ግን በዚህ በደጀን በኩል ነው 1 ቀን የሚፈጀው መንገድ 2 ቀን በመከላከያ ታጅበን ማለት ነውና በእርግጥ ጭንቅ ነው፣ ጨንቃል። ግን ምንድነው እኔ እግዚአብሔር አንተ ታውቃለህ በቃ። ምክንያቱም ሲሆንልኝ ሲሳካልኝ ተሳክቶልኛል፣ ዛሬ ጦርነት ነው ብዬ መቅረት የለብኝም። አንተ እንዳወጣው ወጣኝ ብዬ ነው ተነስቼ ሄድኩትኝ። ያው ብዙ መዳፈርም ጥሩ ባይሆንም ግን እግዚአብሔር በሰዓትም መካከል ያሳልፋል። አንተ ቀደም ብለሽ መሄድ ትልቅ ነገር አለው። ያንስልሽ ግን መዳፈሩ ጥሩ አይደለም የሚለው እኔ ቀናቶች ስለሆኑ የቀሩኝ ሳላዩ እንዴት የሚለውን ስላሰብኩኝ እንጂ ሄድኩት። መንገዱ ከባድ ነው። እግዚአብሔር የተመሰገነ ይሁን። ግን በሰዓት መካከል እሱ ስለሚያሳልፍ ያን ተወተን መተናልሻለ በርክቲ። እግዚአብሔር ይመስገን። በጣም ትልቅ ነገር ነውና አሁን ጉዞ መሄድ የሚያስቡ ሰዎች ከመንገዳቸው በፊት በትንሽ ቀናት ለ3 ቀን በሱባኤ ሊጠይቁ ጥሩ ነው ይችላልሽ። ከተማውን ያለንበት ሰዓት ብድግ ብለሽ የምትወጪበት አይደለም፣ ብዙ እንቅፋት አለበት። ከመንገድ በፊት ሱባኤ መያዝ ጥሩ ነው። በጣም ሱባኤ ይዘሽ መጠየቅ፣ ምክንያቱም የእግዚአብሔር ፈቃድ ካልሆነ ይከብዳል። እኔ አሁን ጅሩም ደርሼ ነበረ። ከዛ ከመጣሁን በቀደም የመጣሁት ግን ጅሩ ራሱ ያው እግዚአብሔር ፈቃድሽ ከሆነ አስተካክይተ ያልሽ እኮ በቃ እግዚአብሔር ፈቃድ ከሆነ አስተካክላል። አለበዛ እኮ እግዚአብሔር ካልፈቀደ እንከን ነው የሚበዛብሽና በጣም ደስ የሚል ነበር። እዛም ጊዮርጊስ አይምሮ የሚልሽ አንዳንዴ እኮ የሆነ ነገር ሰው አይምሮሽን ሲሰልብብሽ ወይ ለሚገባው ነው ይሄን የምለው፣ ለማይገባው የሆነ
ጨዋታ ነገር ነው የሚመስልሽና አይምሮሽ ሲሰረቅ የማሰብሽ እንትን ራሱ እንትን ይላል ማለት ትደረዝጃለሽ። ማስተዋልሽ የለም እኮ ማስተዋልሽ ሲነጠቅ ምናምን ያ ነገር እንዳታስቢ ያደርግሻልና እኔ አሁን ግን በጣም ብዙ ነገሮችን እያስተዋልኩኝ ብዙ ነገሮችን አይምሮዬን የከፈተበት ነው ሰማዕቱ ቅዱስ ጊዮርጊስ። እግዚአብሔር ግን እኔ በቃ በጣም ማዝነው የቅዱሳን ስዕል የሚቀዱትን በቅዱሳን የሚያሾፉትን በእመቤታችን የሚያሾፉትን በጣም እኔ ለነሱ በጣም እግዚአብሔር ግን ለንስሐ ሞት ያብቃቸው። ምክንያቱም በእነሱ ምልጃ ጸሎት ነው እንጂ እኛ ምን ነው በቃል ኪዳናቸው ምን ስራ አለን? የእውነት ምንም ስራ እኮ የለን ከኃጢአት በቀር እኔ የእውነት ምንም ምግባር የለኝም። ግን እግዚአብሔር በቸርነቱ እናቱን አዘጋጅቶልናል። ቅዱሳን መላእክትን፣ ሰማዕታትን፣ ጻድቃንን ግን ይሄ የሚቀዱትን ምን የሚሉትን እግዚአብሔር ልቦና ይስጣቸው፣ ወደ ራሳቸው ይመልሳቸው። ምክንያቱም አይደለም አንቺ ቅዱሳንን እኮ ለአንድ ሰው ሀብታም ነው ብለሽ ስንት ነገር እንትን ትይለ እንዴ በጣም ታደገድጊያለሽ። የእውነት በሰውኛ እንኳን ገባሽ። ግን በጣም እኔ የሰማዕቱ ቅዱስ ጊዮርጊስ እኛ አሁን እዚህ ቁጭ ብለን አንድ ነገር እንትን ስትያረዛ ኃጢአት ነው ሲኦል ብትገቡስ ማን አየው ሲኦልን ሄዶ ያየዋል የሚላል አይደል? ግን በአካል እዛ አሳየን እኮ በቃ እግዚአብሔር እንዳንጠይቀው ይሄው ምርጫው አንቺ ነው። በደንብ እንትን ያልኩበት እኔ አሁን አንቺም እኔም እንደው እኔ እንኳን ተይው ታጥቦ ጭቃ ነኝ። ግን ቢያንስ የተወሰነ ነገሮችን እንዳታደርጊ ብዙ ትምህርት የምታገኝበት ነው ጊዮርጊስና ምን አይነት እንደሆነች ሲኦል ያየ ነው የሚያውቃት ለሰከንድ። እኔ አሁን ሰው ሲሞት እንደውም ውስጥ ገብቶ ይሆን ነው የምለው። የእውነት ነው የምልሽ ብሩክቲ በእውነት እንዴት ኧረ በስመ አብ። እና እግዚአብሔር ለሁላችንም ልቦና ይስጠን፣ ሀገራችንን ሰላም ያድርግልን፣ እንደው እንደዚህ አይነት ጸሎችን ያብዛልን ነው የምለው። እኔን ልልሻለሁ። ቆይታው ጥሩ ነበር። እግዚአብሔር የተመሰገነ እግዚአብሔር የተመሰገነ ይሁን። እንግዲህ አንቺም አይተን ከስንተኛሽ ነው ስቴጅ ወደ በርሜል ቅዱስ ጊዮርጊስ? እኔ እኮ አምስተኛ ነው መስለኝ። እግዚአብሔር ካንቺ ጋር ነው መሰለሽ። አንቺ አምስተኛሽ ስትሄጂ ግን ደግሞ ጊዜ ኖራቸው ገንዘብ ኖራቸው ፍላጎት ኖራቸው አንዴ እንኳን ያሉት ብዙ አሉ። ትሰሚያለሽ በየቦታው ፈልጋለሁ ምናምን ግን ሁሉ ነገር ደግሞ እንዳላችሁ ታያለሽና እግዚአብሔር ሲፈቅድ ነው ተነስቶም ገዳም እንደዚህ አይነት ቦታ መሰለምና እውነት እግዚአብሔር ይመስገን። እግዚአብሔር ይመስገን። ሳንቲም እንኳን ሳይኖረኝ አሉ ልጆች። የእውነት እኔ አሁን በጣም ላመስግናት የምወደው ጣሊያን ሀገር የምትኖር ልጅ አለች እና አበባ ትባላለች እና በጣም በቃ እንደዚህ ሊሄድ ነበረ ግን ሳንቲም የለኝም ምናምን ስላለኝ እኔ ልክልሻለሁ ልጅ ምናምን ትላለች። አሜሪካንም ሀገር አለች ሀገር የምትባል ልጅ እሷም እንደዛው። በእውነት ነው የምነግርሽ። እኔ አሁን 3 አመት ሙሉ ስራ ሳሰሪ የቤት ኪራይ ቀለብ ስንት ነገር አለ ታውቂያለሽ። ግን ሰማዕቱ አንድ ቀን የእውነት የሱን ደጅ ደረግቼ ከመጣሁ በኋላ አንድ ቀን እንደሰው ተቸግሬ አላውቅም። የእውነት ነው የምነግርሽ። እመቤቴን በጣም በቃ ኧረ በስመ አብ። ግን እኔ እንጃ እኔ ህይወቴን በቃ ማለት እኔ እንዴት እንደማመሰግነው ራሱ እግዚአብሔር ግራ ግብት ይለኛል አንዳንዴ። ገባሽ? ለሰው ይሆን ስንት ነገር ትከፍያለሽ ብሩክቲ፣ ስንት ነገር ለእግዚአብሔር ግን ምን ትከፍያለሽ? ምንም አትከፊ፣ ምንም ከምስጋና ውጪና እኔ እግዚአብሔር በእኔ በኃጢአተኛው አንደበት እግዚአብሔር ክብር ይግባው። አምላኬ ክብር ምስጋና ይድረሰው። ወላዲተ አምላክ ክብር ምስጋና ይድረሳት። ምክንያቱም የእሷ ቀን ነው። እውነት ኪዳነ ምሕረት የእሷ ቀን ነው። ወረቀቴ ተስተካከለ እንደዚህ አይነት ነገር የፕሮሰስ ነገር መጣ የተባለውና ኪዳነ ምሕረት ክብር ምስጋና ይድረሳት። ቅዱሳን መላእክት ክብር ምስጋና ይድረሳቸው። ቅዱሳን ሰማዕታት፣ ቅዱሳን ጻድቃን ሁሉም እንደየደረጃቸው ክብርን ይውሰዱና ምንም እኔ አንደበት የለኝም ምልሽ እግዚአብሔር ስራው ድንቅ ነው ከምልሽ በላይ ባዳውን ዘመድ አድርጎ ቤተሰቦችሽን ልባቸውን አራርቶ ስንት ነገር በእውነት እና እኔ እህቶቼ ወንድሞቼን ምንም እንትና በፊቱ በጣም ለውጥ ኖሯቸው ለኔ እያሰቡ ብዙ ነገሮችን እያደረጉ ባዳውም ዘመዱም ራርቶ እዚህ ደርሻለሁ። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንግዲህ ወደፊት እግዚአብሔር ይመስገን በሰጠሽ ዘመን ደግሞ እግዚአብሔርን እያገለገልሽ ሰው መቼም ስጋ ያለ ነፍስ ነፍስ ያለ ስጋ አትሆንምና እግዚአብሔርን እያገለገልኩ ለራስሽም ደግሞ የሚሰጥሽን እግዚአብሔር ባርኮ የሰጠሽን እግዚአብሔርን ሳትረሺ እያመሰገንሽ የምትኖሪበት ዘመን ያደርግልን እንጂ
እግዚአብሔር ስራው ድንቅ ነውና ብርክትዬ ይሄን ይመስላል። ማለት የመጨረሻ ማስተላለፍ የምትፈልጊው ነገር ካለ ወደ ሰዎች ወደ በርሜል ቅዱስ ጊዮርጊስ እንዲሄዱ ወይ ወደ ገዳማት ብቻ አንቺ የፈለግሽውን ማስተላለፍ የምትፈልጊው በተለይ ወጣት ተኮር የሆነ ወጣት ተኮር የእውነት እኔ ወጣቶችን በጣም የምመክረው በእውነት በዚህ አጋጣሚ ከምንም በላይ እኔ በርሜል ጊዮርጊስ ቢሄዱ ይማሩበታል። ለምን መሰልሽ ምንሽ እኛ ኦርቶዶክስ ምንም ጸበል አላጣንም አለ በየቦታው ብዙ ተአምራት እየተደረገ ነው። አሁን በተለይ መጨረሻው ዘመን ስለሆነ እኮ በየቦታው እያየሽ አይደል ብዙ ተአምራት እየተደረገ ነው። ግን የጊዮርጊስ ደግሞ ይለያል በጣም በዓለም ላይ የለም። እኔ ብዙ ጸበል አይቻለሁ፣ አንቺም አይተሻል። እንደ ጊዮርጊስ ምንም ነገር የለምና እዛ ደግሞ ራሱ እግዚአብሔር ስለሆነ ይሄን ያወጣልን ሁሉም እግዚአብሔር ሰማዕቱን ጠይቁት። የእውነት እኔ ገንዘብ የለኝም አንተ ታውቃለህ አዘጋጅልኝ ብሎ አዘጋጅቶ ይወስዳል። እና ማንኛውም ወጣት በወጣትሽ ዘመን እግዚአብሔርን ማገልገል እግዚአብሔርን ማመስገን እንደዛ ቢሆን እላለሁ። እኛ ከብሽ መተን ነው። ግን በወጣትነት ጊዜ ያሉ ወጣቶች ጭፈራው ቢቀር መጠጡ ቢቀር ማጨሱ መቃሙ ቢቀር ጥሩ ነው። ምክንያቱም ሲኦል ምን አይነት እንደሆነ ስላላያችሁት ነው እንጂ ሲኦልን ብታዩ ለሰከንድ እስከ ዛሬ እንዴት ነበረ? ምክንያቱም ሲሰውረን አይተሻል ምን ያህል ያቺ 3 ደቂቃ 3 ሚሊዮን ዓመት እንደምትሆን። ስለዚህ ወጣቱ እግዚአብሔር ረድቶት ወደ ልቦናው ተመልሶ የእውነት እግዚአብሔርን የሚያመሰግንበት ከብዙ ሱሶች የሚላቀቅበት ያድርግላቸው። ግን ጊዮርጊስ ለሁሉም ሰው የሚመክረው ቅዱስ ጊዮርጊስ ሂዱ፣ በርሜል ጊዮርጊስ ሂዱ። የእውነት እዛ የሄደ ዋጋ ያጣም በስጋም በነፍስም እኮ ነው። ነፍስሽንም ታገኛታለሽ ላወቀበት፣ በስጋሽም ደግሞ ይባርክሻል። ምክንያቱም እኔ አሁን ትልቅ ሰው ሆኜ ስጋዬንም አስተካክሉ በነፍሴም ደግሞ እየጠበቀኝ ቢያንስ ኃጢአት ምን እንደሆነ ሲኦል ምን እንደሆነ ስላየው ያችን መልሼ መቼም አልሰራትም። እንደው ብትሰሪ እንኳን ብትሰናከይ እንኳን ንስሐ አዘጋጅቶልሻል፣ በንስሐ ትመለሻለሽና ያ ትዝ ይልሻል ብዬ አስባለሁና ያንን ማንም እኔ የአባቴ ገዳይ እዛ እንዲገባ አልፈልግም እውነት። ምክንያቱም ምንም አትጠቀሚም አንቺ ሰው ሲኦል ገብቶ ሰዓት ቢቃጠል ነው የምጠቀመው ነገር የለም። ስለዚህ እኔ ማንም እግዚአብሔር ሁሉንም የዓለምን ሕዝብ ለንስሐ ሞት ያውቃል። እንደዛ ነው የምለው ብርክትዬ። አሜን። ማዚ እንግዲህ ጥሩ ቆይታ ነበር የነበረን ይመስለኛል። ጨርሰናል። አረምቲው ነገር ከሌለ ፕሮግራማችንን መዝጋት እንችላለን። አይ ምንም ቀረ ነገር የምለው ነገር የለም። በሌላ ሚዲያ ደግሞ ምግባር ሚዲያ ላይ እንገናኛለን፣ ስቡአ ሚዲያ ላይ እንገናኛለን በሰፊው። እኔ አጥር አድርጌ ነው እዚህ ያወራሁት፣ እዛ ግን በሰፊው እናወራለን። ምግባርም ላይ ያንቺ ሚዲያ ነው ምግባር፣ ስቡአ ላይ ደግሞ ያው የሃይሌን ወንድማችን እዛ ላይም ስለምንገናኝ በሰፊው እዛ እናወራለን። ለዛሬው እዚህ በቃናል። አመሰግናለሁ ስለ ቆይታችን ሁሉ። እግዚአብሔር የተመሰገነ ይሁን። አመሰግናለሁ።